እንዴት አድርገህ ነው ፓራላይዝ አደረካት? እስኪ ያሳየኝ። እንደዚህ አድርጌ ዝም ብዬ ከእንቅልፏ ስትነሳ እንደዚህ አድርጌ እንደዚህ ብላ ቀረች። የደብተራ እድሏን ወስደህ ገንዘብ ላለ ሰው ነው የሰጠኸው? አዎ። ለስንት ሰው አከፋፍላ? ለአምስት ሰው። ለአምስት ሰው? አዎ። በስንት ብር? የመጀመሪያው 80 ሺህ ብር። 80 ሺህ ብር? የመጀመሪያው 120 ሺህ ብር። ሁለተኛው 120 ሺህ ብር? በኋላው ግን በ70 ሺህ ብር። 70 ሺህ ብር? እንዲሁም በ50 ሺህ ብር። በ50 ሺህ ብር? በ50 ሺህ ብር። ክርስቶስን ሲያሳድድ የነበረውን ሳኦል ጳውሎስ አለውና አንተ ብርሃን ዓለም ነህ አለው። አንተ የዓለም ብርሃን ነህ። እኔ መተት ነህ። ምንድን ነህ? ድግምት። በ120 ሺህ ብር ትውልድን ማሰር አይከብድም? እንደው አገልጋይነት ታገለግላለህ? እኔ አላገለግልም። አታገለግልም? ትውልድን ነው የማጠፋው። ትውልድን ነው የማጠፋው። ይሄ መንፈሳዊ አጋንንት ነው። መንፈሳዊ አጋንንት በየት ያለ? በቤተ ክርስቲያን ውስጥ አገልጋዮች ላይ የተቀመጠ። ከ6 ዓመት በላይ ምን ሰራ? ድሏን ወሰድኩባት። አንድ ከብዙ ነገር አስቀረዋት። ከብዙ ነገር ማለት ትዳር እንዳታደርግ፣ ትዳር እንዳትይዝ። አዎ። እሺ፣ ሌላስ? ወደ ውጭ እድል ሲመጣላት አስቀረናት። የውጭ እድል ገጥሞሽ ነበር? አዎ፣ የሆነ የሚያወራኝ ሰው ነበር ለትዳር የሚፈልገኝና ውጭ አለ? አዎ፣ ጀርመን ነበር። እሺ። ከዛ ለትዳር ይፈልገኝ ነበር እና እናወራ ነበር፣ እንጋባ። በምን ተለያያችሁ? በቃ ራሴን ጠላሁት። በቤተ እግዚአብሔርም ይኸው ትውልድን ለማሰር ቤተ ክርስቲያንን ለማቆርቆዝ ትውልዱ ሃይማኖትን እንዲቀይር በየመናፍቁ አዳራሽ እንዲገለባበጥ፣ እንዲዘል፣ እንዲጨፍር ከቤተ ክርስቲያን የሚያርቀው የቤተ ክርስቲያን ጠላት የሆነው መንፈስ ይሄ የደብተራው መንፈስ ነው። ፈዋሽ አለና ኪዳነ ምሕረት በጣም የምትወዳትና እሷን ይዛኝ የመጣችሁ እዚህ ስትመጡ እንደዚህ ድንግል ማርያምን ብላችሁ ኪዳነ ምሕረትን ብላችሁ ስትመጡ ፈውሱ በዚያ ልክ ነው። ቃልህን እኔን ብላችሁ አትምጡ። ስትመጡ ዘንዶን አሸንፏል፣ ስሙን በክብር ዘንዶን አሸንፏል፣ ስሙን በክብር ጽፏል። እኔ መተት ነህ። ምንድን ነህ? ድግምት ነህ? የደብተራ ድግምት ነህ? አዎ። እንዴት? ምንድን ነው ያረካት? ፓራላይዝ አድርጋት ተብለህ ነው? አዎ። እንዴት ነው ያረካት? እስኪ አሁን ታራምዳታለህ እንዴ? እግሯን ይዛታለሁኝ። እስኪ አንተ አሁን እግሯን ስትይዛት እንዴት ነው የምታራምዳት? እስኪ ያሳየኝ። እንደዚህ ነው ማረጋት። እንዴት? እንደዚህ ማዝነከስ? አዎ። ማዝነከስ ይዛታል እግሯን? አሁን? አዎ። እንደዚህ ነው ማደርጋት። እንደዚህ ያደርጋታለሁ። ማስጎንበስ ነው? አዎ። ዝቅ አድርጎ መሄድ። እሺ፣ አንተ ነህ እንደዚህ የምታደርገው? አዎ፣ እኔ ነኝ። ስንት ዓመት ቆይታል ከሷ ጋር? እኔ ብዙ ዓመት ነው የቆየሁት። 6 ዓመት ሙሉ። 6 ዓመት ሙሉ? አዎ። ፓራላይዝ ያደረኳት ግን አሁን ቅርብ ነው። ፓራላይዝ አድርጋት ነበረ? አዎ። አታራምዳት ነበር? አዎ። አታንቀሳቅሰው ነበር? አላንቀሳቅሳትም ነበር። ፓራላይዝ አድርጋት ተብለህ ነው? አዎ። በሽተኛ አድርጋት፣ እድሏንም ውሰድባት፣ ሁሉም ነገር አድርጋት። እንዴት አድርገህ ነው ፓራላይዝ አደረካት? እስኪ ያሳየኝ። እንደዚህ አድርጌ ዝም ብዬ ከእንቅልፏ ስትነሳ እንደዚህ ብላ ቀረች። እንደዚህ ብላ ቀረች። ፓራላይዝ? አዎ። ከእንቅልፏ ስትነሳ? እንቅልፏ ስትነሳ። አንተ ነው እንደዚህ ያደረካት? እኔ እንደዚህ ያደረኳት። ከስንት ዓመት በፊት? ከ6 ዓመት በፊት። ተነስ። ይኸው እንግዲህ ተመልከቱ። አገልጋዩ የቤተክርስቲያን አገልጋይ የተባሉት ወይም የቤተክርስቲያን አገልጋዮች ድርሻቸው ትውልዱ እንዲፈታ ምክንያት መሆን ነው። ትውልዱ ከአጋንንት ስርዓት እንዲፈታ ምክንያት መሆን ነው። አንዳንድ ደግሞ መንፈሳውያን አጋንንትን የተዋረሱ በቤተክርስቲያን ውስጥ ያሉ አገልጋዮች ራሳቸውን ደብተራን የሚሉ እንዲህ ትውልዱን ፓራላይዝ አድርጋት፣ ድሏን ውሰድ፣ አእምሮን ያዝ፣ ጭንቀት ለብር ብለው ለገንዘብ ብለው ገንዘብ ለማግኘት የሰዎችን እድል ለሚፈልጉ ሰዎች ገንዘብ እየወሰዱ አጋንንት ወደ ሰው ህይወት የሚልኩ በየአብያተ ክርስቲያን ውስጥ የተሰገሰጉ ደብተራዎች አሉ፣ ጠንቋዮች አሉ። ደብተራንን ስላሉ ነው ደብተራ የምንላቸው እንጂ ደብተራነት የሚገባቸው ነው አይደለም። ደብተራነት ለነሱ የሚገባ አይደለም። ደብተራዎች የምንለው ግን ደብተራነት ስለሚሉ ነው። ምን እናድርግ? ሌላ ደብተራንን የሚል ከጠንቋይ ውጪ አገልጋይ የለማ። ሌላው እኔ ዲያቆን ነኝ ወይ ካህን ነኝ፣ ጳጳስ ነኝ፣ ሊቀ ጳጳስ ነኝ፣ ቆሞስ ነኝ፣ በቃ ማዕረግ አለው ወይ መሪጌታ ነኝ ወይም ደግሞ በቃ ሹመት አለው እኮ ቤተክርስቲያን ራሷ ስያሜ ያላት። በክህነት አገልግሎት ሊሆን ይችላል። ከክህነት አገልግሎት ውጪም የሚያገለግሉ ዘማሪያን አሉ። እነዚህ ግን በተለየ ደብተራነን ነው የሚሉት። በቃ ደብተራነኝ ካሉ
በእርግጠኝነት አጋንንትን የተዋረሱ ናቸው። መንፈሳውያን አጋንንትን ይዋረሳሉ። አጋንንት መንፈሳዊ ሆነው በቤተ እግዚአብሔርም ይኸው ትውልድን ለማሰር ቤተ ክርስቲያንን ለማቆርቆዝ ትውልዱ ሃይማኖትን እንዲቀይር በየመናፍቁ አዳራሽ እንዲገለባበጥ፣ እንዲዘል፣ እንዲጨፍር ከቤተ ክርስቲያን የሚያርቀው የቤተ ክርስቲያን ጠላት የሆነው መንፈስ ይሄ የደብተራው መንፈስ ነው። ስሙ የሚስማማው አይደለም። ግን ምን እናደርግ ነን ካሉ ያው እንግዲህ ኢየሱስ እንደሚሉት ማለት ነው። ኢየሱስ አንድ ብቻ አይደለም፣ በተደጋጋሚ የሚናገራለው ሁለት ነው። ኢየሱስ የድንግል ማርያም ልጅ፣ እውነተኛው የድንግል ማርያም ልጅ ኢየሱስ ክርስቶስ እሱ እውነተኛው ጌታ ነው። ይሄኛው ደግሞ ሁለተኛው ኢየሱስ ደግሞ የመናፍቅ ኢየሱስ ነው፣ የክህደት ኢየሱስ ነው፣ ከጥልቅ የመጣ ኢየሱስ ነው። በኢየሱስ ክርስቶስም በስሙ በኩል ይኸው ህዝቡን እያሳተ ነው። ትውልዱን ከቤተክርስቲያን እያወጣ ቤተክርስቲያን አሁን በቃ ልጆች ከሌሏት ህንጻውን ብንገነባ ምን ትርጉም አለው? ልጆቿ በየአዳራሹ እየጨፈሩ ነው። በየአዳራሹ ኢየሱስን ያገኙ መስሏቸው የሆነ መንፈስ ተጠናውቷቸው በቃ ዳንን ይላሉ። ግን ድነት እንዲህ አይደለም። ይኸው ደብተራው አንተ ደብተራ ስማ የደብተራ መተት ነህ? አዎ። ስንት ዓመት ቆየ ከሷ ጋር? ከ6 ዓመት በላይ ከ6 ዓመት በላይ ከ6 ዓመት በላይ ምን ሰራ? ድሯን ወሰድኩባት። አንድ ከብዙ ነገር አስቀረዋት። ከብዙ ነገር ማለት ትዳር እንዳታደርግ ትዳር ናትይዝ። አዎ። እሺ ሌላስ? ወደ ውጭ እድል ሲመጣላት አስቀረናት። የውጭ እድል ከለከልክ? አዎ። እድል ትዳር መጥቶላት ነበር በዛ በኩል። እሺ። በውስጡ አስቀረችው፣ ለማንም ሳትናገር ሳታማክር። እሺ። አንተ ነው እንዲያረከው? አዎ እኔ ራሴ። የደብተራ እድሏን ወስደህ ገንዘብ ላለ ሰው ነው የሰጠኸው? አዎ። ገንዘብ ስንት ገንዘብ ተከፈለ? 120 ሺህ ብር። 120 ሺህ ብር? አዎ። በ120 ሺህ ብር ትውልድን ማሰር አይከብድም? እንደው አገልጋይነት ታገለግላለህ? እኔ አላገለግልም። አታገለግልም? ትውልድን ነው ማጠፋው። ትውልድን ነው ማጠፋው። ይሄ መንፈሳዊ አጋንንት ነው። መንፈሳዊ አጋንንት በየት ያለ? በቤተ ክርስቲያን ውስጥ አገልጋዮች ላይ የተቀመጠ እንዲህ አይነት መንፈስ ላደረባቸው፣ እንዲህ አይነት መንፈስ ለተዋረሱ አገልጋዮች እግዚአብሔር ልቦና ይስጣቸው። ጸልዩላቸው። ወደው እኮ አይደለም፣ ጥበብ መስሏቸው እኮ ነው። ጥበብ መስሏቸው። ይኸውልህ ተመልከቱ እንግዲህ አንተ ትንሽ እንደው አይከብድም እንዴ? ፓራላይዝ ስታደርግ እድል ስትወስድ የሁሉ ነገር ስታበላሽ አይከብደኝም። ለምጃለሁኝ። ለምዳል? አዎ። ገንዘብ ተቀብለህ ነው እንዲህ የምታደርገው? አዎ። በፊትም እናቷንም ግድል ላደረግንላት። እናንተው ደብተራ? አዎ። እሺ። እናቷንም እናቷንም እሷንስ መግደል ነበር አላማችሁ? አዎ። በሽተኛ ማድረግ። እንዴት ነው ግን? እሷ ቆማ እየተራመደች እኮ ነው አሁን። ዳነች በኪዳነ ምሕረት። አዎ። ቅዱስ ጊዮርጊስን በጣም የምትወደው ሰማዕቱ። አዎ። ደስ ይላል። አንተ እሷ ሰማዕቱን ስትጠራ አይደኝም። ለምን? እናደዳለሁኝ። ምክንያቱም ትወደዋለች። በላም ከሰራ ካላት ትልበጥ ከእግር ጥፍር ጀምሮ ሰብስብ። እሺ። ሰብስብ። ስንት ናችሁ ጠቅላላ? ስንት ናችሁ? 7 ነን። ሰብስብ። ለስንት ሰው ሰጥተሃል? እሷን እድል ለስንት ሰው አከፋፍለሃል? ለ5 ሰው። በስንት ብር? የመጀመሪያው 80 ሺህ ብር። 80 ሺህ ብር። የመጀመሪያው 120 ሺህ ብር። 120 ሺህ ብር። በኋላው ግን በ70 ሺህ ብር። 70 ሺህ ብር። እንዲሁም በ50 ሺህ ብር። በ50 ሺህ ብር። በ50 ሺህ ብር። በ50 ሺህ ብር። ተመልከቱ እንግዲህ ተመልከቱ። ምን ማድረግ ይቻላል ወዳጆቼ፣ እናቶቼ? ምን እናድርግ ታዲያ? እኔም ለረጅም ዘመናት በዚህ መንፈስ እሰቃይ ነበር። እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ድኛለሁ። ለሌሎች መዳን ምክንያት አደረገኝ። እግዚአብሔር ስሙ የተመሰገነ ይሁን። እና በጉብዝናችን በጀግንነታችን እኔ የተለየው ቅዱስ ጻድቅ ስለሆንኩ የተሰጠኝ ጸጋ አይደለም ይሄ። እግዚአብሔር የወደደውን ስለወደደን ምን እንደወደደ አላውቅም። እንዲሁ ነው ደግሞ የወደደን እኮ ሁላችንም ደግሞ እንደዚህ ነው የወደደን። የሚወደድ ነገር ሳይኖረኝ እንዲሁ ወደደኝና በቤቱ አመጣኝ። እንግዲህ እርሱ የሚያየውን ያያል፣ ያየውን አይቷል። የጠራበት መንገድ አለ። እንግዲህ ጠርቶኛል በቤቱ እንዳገለግለው። እንዲህ ነኝ ብዬ አልናገርም ስለኔ፣ ግን ያየሁትን የልቤን መሻት ያውቃልና እንዳገለግለው ጠራኝ። ይኸው አሁን የተዋረደው እኮ ይሄ እርኩስ መንፈስ ነው። ስሙ ተመሰገነ ይሁን። እሺ አሁን በላው ላዘጋጅ። ኢየሱስ ክርስቶስ ከእግር ጥፍር ጀምሮ ባጣ ከእግር ጥፍር ጀምሮ
በእጅ ባጥናሳ እሺ ባጥናሳ ከሰራ አካላቷ ቶሎ በል ባጥ አፍ ላይ ተዘጋጅ ሰብሰብና አፍ ላይ ተዘጋጅ እዚህ አስቀምጥ አፍ ላይ እሺ በኢየሱስ ክርስቶስ ስም በድንግል ማርያም ስም ቅዱስ ሚካኤል ስም ቅዱስ ገብርኤል ስም በቅዱስ ኪዳነ ምሕረት ስም ለዘላለም ሲኦል ታስረናል ቶሎ ሰባት ጭኖታ ቶሎ 3 4 አመስግኑ እግዚአብሔር። የኛ ቤት ፈውስ አለ። የኛ ቤትም አይደለም የኛ ቤት ፈውስ አለ። እዛ ያለው ፈውስ እንዳይመስላችሁ ከአጋንንት ጋር መስማማት ነው። ተስማምተው ትውልዱን ሃይማኖት ማስቀየር ነው። ማተም ማስበጠስ ነው። ድንግል ማርያምን ማስካድ ነው። እዛ ያለው ፈውስ አይደለም። እዛ ከአጋንንት ጋር ህብረት ፈጥረው ተናበው ትውልዱን ከቤተክርስቲያን የማራቅ ስራ ነው የሚሰራው። ቤተክርስቲያንን የማቅለል፣ ቅዱሳንን የመሳደብ፣ ቅዱሳን ስዕላትን የመቅደድ፣ ሃይማኖትን ቤተክርስቲያናችንን የማዋረድ። ግን ቤተክርስቲያናችን አትዋረድም። የምትዋረድ አይደለችም። በእነሱ አንደበት የምትዋረድ አይደለችም። የስድብ አፍ ስለተሰጣቸው ይሳደባሉ፣ የአውሬው መንፈስ ስላለባቸው። ግን ድንግል ማርያም ከኛ ጋር ስለሆነች፣ ቅዱሳኑ ከኛ ጋር ስለሆኑ ቤተክርስቲያን ዳግም ታበባለች። አታበበም እንዴ? አታበበም። በቃ በሰደቧት ባፈረሷት በተዋጓት ቁጥር በዚያ ልክ ደግሞ ቤተክርስቲያን ዳግም ክብሯ ከፍ ይላል። ከፍ አይልም እንዴ ወዳጆቼ? ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑት። ከፍ ይላል። እንደኔ አይነቱ ደቃቃ እንደኔ አይነቱ የማይረባውን እያስነሳች ቤተክርስቲያን ክብሯን ከፍ ታደርጋለች። የተናቀውን ዳዊትን ነው ጠርቶ እግዚአብሔር ቀብቶ በዙፋኑ ላይ ያስቀመጠው። ማንም ያልገመተው ማንም ያልጠበቀው የበጎች ጠባቂ የነበረውን ዳዊትን ጠርቶ እግዚአብሔር በቤቱ እንዲያገለግል አደረገ። ክርስቶስን ያሳድድ የነበረው ሳኦልን ጠርቶ በቤቱ እንዲያገለግል አደረገ። የዓለም ብርሃን አለው እኮ አንተ የዓለም ክርስቶስን ሲያሳድድ የነበረውን ሳኦል ጳውሎስ አለውና አንተ ብርሃን ዓለም ነህ አለው። አንተ የዓለም ብርሃን ነህ ብሎ ሰየመው። እግዚአብሔር እኮ የሚሳነው ነገር የለም። ዝቅ ያሉትን ከፍ ያደርግና ክብሩን ይገልጻል። ተነሽ ተናነሽ ፓራላይዝ ሆነሽ ነበር ከዚህ በፊት። እስቲ እልል ብለሽ አመስግኝ መጀመሪያ። እስቲ አይደለም ገብርኤል እልልታ አትችይም? እኔ እንጃ በቃ ውስጤን ታውቀዋለች። ኪዳነ ምሕረት በቃ እኔ በቃ እልል በሉላት እስቲ እናንተ። ለሷ ምንድን ነበር ችግርሽ? ፓራላይዝ አድርጎኝ ነበር። ከእንቅልፌ ተኝቼ ስነሳ ሙሉ ፓራላይዝ ነው። ሙሉ ሰውነትሽ? አዎ ሁለተኛ ዓመት እየገባ ነው። ከዛ ቅዱስ ጊዮርጊስ ጸበል ስገባ ልክ በ2 ሳምንት ማጠፍ መዘርጋት ጀመርኩኝ። መታጠፍ መዘርጋት። ከዛ ግን እግዚአብሔር የተመሰገነ ይሁን በየበለጠ ደግሞ በቃ ደህና ሆንኩኝ። በባለፈው መጥቼ ነበር እዚህ አንድ ቀን ብቻ ተጸብዬ ሄድኩት። ከዛ አንድ ቀን ተጸብዬ ሄድኩ በኋላ የሆነ በቃ ቅልል ያለ መንፈስ ተሰማኝ። እዚህ ፈዋሻ ኪዳነ ምሕረት መጥተሽ ማለት ነው? መጥቼ ነበር። አንድ ቀን ብቻ ነው ግን አንድ ቀን ተጸብለሽ? አንድ ቀን ተጸብዬ ከዛ ሄድኩኝ እቤት። ከዛ ገብርኤልም ተጸበል ነበር ግን በቃ የሆነ ደህና ሆንኩኝ። የውጭ ድል ገጥሞሽ ነበር? አዎ የሆነ የሚያወራኝ ሰው ነበር ለትዳር የሚፈልገኝ እና ውጭ ያለ? አዎ ጀርመን ነበር። እሺ ከዛ ለትዳር ይፈልገኝ ነበር እና እናወራ ነበር እንጋባ። በምን ተለያያችሁ? በቃ ራሴን ጠላሁት። እንዴ ጠላሽ? አዎ ጥዬው አረብ ሀገር ሄድኩኝ። ጥለሽው? አዎ አረብ ሀገር ሄድኩኝ። ብዙ መስዋዕትነት ከፍሏል በእኔ ላይ ግን ያን መስዋዕትነት የሚከፍለው አልታየኝም ነበር። አሁን ዳግም እግዚአብሔር ደግሞ ይከስሻል። ያን ያጠፋብሽን የደብተራው መንፈስ የወሰደብሽን እድል እግዚአብሔር እጥፍ ድርብ አድርጎ በባዕድ ሀገር ሳይሆን በገዛ ሀገርሽ በምድርሽ ላይ እዚህ እየኖርሽ እግዚአብሔር ደግሞ ዳግም እጥፍ ድርብ አድርጎ የጎደለሽን ነገር ይሰጥሻል። እግዚአብሔር ለኔ ያደረገ ነው ማንም አላደረገ። ከተወሰደብሽ ነገር በላይ ሰጪው እግዚአብሔር ካንቺ ጋር ነው። ያንን እድል ያመጣውም እግዚአብሔር ነው። አሁንም ደግሞ ካንቺ ጋር ያለው እግዚአብሔር ነው። የመጪውን ህይወትሽን ደግሞ የሚያስተካክልልሽ እግዚአብሔር ነው። ሰው አይደለም፣ ምንም አይነት ነገር ምድራዊ ኃይል አይደለም። እሺ እኔ ማንም ሰው የለኝም ነበር። እግዚአብሔርና ምኜ ነው በቃ ስመጣ ለራሱ እግዚአብሔርና ምኜ በቃ ኪዳነ ምሕረት ሁሌ እጠይቃታለሁና ምንም ብቻዬን ነው የመጣሁት። ከራያ ነው የመጣሁት ብቻዬን። ከዛ ጓደኛዬ ነበረች እኔ በቃ ፈዋሽ አለና ኪዳነ ምሕረት በጣም የምትወዳትና እሷ ነው ይዛኝ የመጣችው። እዚህ ስትመጡ እንደዚህ ድንግል ማርያምን ብላችሁ ኪዳነ ምሕረትን ብላችሁ ስትመጡ ፈውሱ በዚያ ልክ ነው። እኔን ብላችሁ አትምጡ። ስትመጡ ድንግል ማርያም አለች ብላችሁ ኪዳነ ምሕረት አለች ብላችሁ ነው ያኔ ነው የምትፈወሱት።
እና ስመጣ በቃ ረዳኝ። በቃ ብቻዬን ነበር የመጣሁት። እንዴት ልሆን ያደናቅፈኝ ይሆን ይወድቅ ይሆን ምናምን እያልኩ ነበር። ብቻዬን ነበር መንከራተተውና ግን በቃ ቸርነች እሷ ያው ቅፍ ድግፍ አድርጋ መጣችሽ ነው። አዎ በቃ ራሷ ጨርሳ ተማሪሽ ነው። አሜን አሜን። መብራን ካንቺ ጋር ተመስገን። ሰላም በይ በሰላም